ልትሄዱለት እግዚአብሔር ያስታጠቃችሁ ሰዎች አያለው። እዚህ ቤቴል መካነ ኢየሱስ ላይ ለእግዚአብሔር የሚጓዙለት ሰዎች አያለው። እግዚአብሔርን የሚያሳርፉ ሰዎች አያለው። መልእክተኞች፣ ሰው አዳኞች፣ ትውልድ አዳኞች፣ ሀገር አዳኞች አያለው። እግዚአብሔር በእናንተ በኩል መልእክት ሊያስተላልፍ ነው። እሺ እኔ ጋር ይችላል። እሺ የኔ አባት አባቴ እሺ በለው። እሺ በቃ አይክበድ ይቺ ቃል ብቻ በለው። እሺ የኔ አባት እሺ፣ ሳትቆነጥጠኝ እሺ፣ ሳትገርፈኝ እሺ፣ ሳትመታኝ እሺ በቃ እሺ፣ የትም ላከኝ እሺ፣ ማንም ጋር ላከኝ እሺ፣ ምንም አድርግ ይበለኝ እሺ መቶ ሰባት ሰዎች እግዚአብሔር መልእክት ጆሮአችሁ ላይ ሲገባ አሁን እሺ ብላችሁ የምትንቀሳቀሱ ሰዎች አላችሁ። ይኸውላችሁ አይደለም አገልግሎት ልብስ ለመግዛት እግዚአብሔር ድምፅ የሚሰሙ ሰዎች፣ ለመመገብ የእግዚአብሔር ድምፅ የሚሰሙ ሰዎች አላችሁ። ልጄ ሆይ ስማኝ ይልሃል። ልጄ ሆይ ስማኝና እሺ በለኝ። ልጄ ሆይ ታዘዘኝ፣ እሺ በለኝ፣ አድምጠኝ፣ እባክህን እሺ በለኝ፣ እባክሽን ልጅ እሺ በለኝ። አትኮብልይብኝ፣ አትሂጂብኝ፣ አትጥፊብኝ። መንገድሽ አደጋለሁ፣ መንገድህ አደጋለሁ። የኔ ልጅ የሰራዊቱ ጌታ እግዚአብሔር መንገድ ላይ ሄደህ አትጎዳ፣ አትሰበር። ልጄ ሆይ ስማኝ፣ አንድ አዳምጠኝ። መንገዱ ሞት አለበት፣ መንገዱ እሳት አለበት፣ መንገዱ ንፋስ አለበት፣ መንገዱ ኪሳራ አለበት፣ ውድቀት አለበት። እባክህን አዳምጠኝ፣ ተመለስ። እኔ ወደምልህ መንገድ ግባ፣ እሺ በለኝ። እኔ ወደምልህ ግባ። እኔ ትንሽ ደቂቃ እፈልግሃለሁ፣ ብዙም ሰዓት ላንተ እሰጥሃለሁ። እሺ በለኝ፣ እሺ በለኝ። ልጄ ጠገቡብኝ፣ የሾምኳቸው ጠገቡብኝ፣ የቀባኋቸው ጠገቡብኝ፣ የጠራኋቸው ጠገቡብኝ። አንተ እንኳን እሺ በለኝ፣ አንቺ እንኳን እሺ በይኝ ይላል የሰራዊት ጌታ እግዚአብሔር። የቀባኋቸው ተረከዝ አነሱብኝ። ቤቴሎች እሺ በሉኝ ይላል እግዚአብሔር። እሺ በሉኝ፣ ለምድሪቷ መልእክት እሰጣችኋለሁ። እሺ በሉኝ፣ ለሕዝብ መድኃኒት እሰጣችኋለሁ። እሺ በለው፣ እሺ በል አንድ ጊዜ እሺ ስትል አሁን እሺ ስትል ከአሳ ነባሪ ሆድ ውስጥ የምትወጣ ሰው አለ። ከዚህ መከራ ውስጥ አሁን የምትወጣ ሰው አለ። ይሄ የለቅሶ ቤትህን ትተህ ትወጣለህ። በቃ አሁን ከመከራ የምትወጡ ወጣቶች አላችሁ፣ ከመከራ የምትወጡ ሰዎች አላችሁ። መከራ ውስጥ ቁጭ ብላችሁ የምታለቅሱ አሜን በሉ፣ አሜን በሉ፣ አሜን በሉ። አሁን የምትወጡ ሰዎች አላችሁ። እግዚአብሔር መልእክቴን እያጠቃለለ ነው። በቃ የሚላችሁ ሰዎች አላችሁ። የ3 ዓመት መከራ በቃ፣ እሺ ብለሽኛል፣ በቃ፣ እሺ ብለኛል፣ በቃ፣ እሺ ካልሽኝ በቃ እላለሁ አለ። እሺ ካላችሁ መከራ አስቆማለሁ አለ። ይህንን ማዕበል አስቆማለሁ አለ። ይህንን አተላ አስቆማለሁ አለ። አሳ ነባሪውን የዋጠሽን አዘዋለሁ አለ። የበላን አዘዋለሁ አለ። ግን እሺ በል፣ እሺ በል፣ እሺ በል፣ እሺ ካላችሁ ከዚህ አሳ ነባሪ ውስጥ እንዴት ወጣ? እሺ በል፣ ከዚህ አሳ ነባሪ ውስጥ ወጣ። ብዙ ሰዎች አሳ ነባሪ ውስጥ ተወጣችኋል።
ዛሬ ሰራው ጌታ እግዚአብሔር ብራዘራችን አንሳ አንተ ኮንኮች ይበቃኛል። 4 ዓመት ሞላኝ ዋጋ ከፈልኩ። Wow.